ዱንያ ትከረባበታለች الدنيا دوارة ዱንያ ትዞራለች ዛሬ ላንተ ከሆነች ነገ ለሌላ ልትሆን ትችላለች ስለዚህ ዛሬ የምነግርህ ታሪክ ከዚህ ጋር የተያያዘ ስለሆነ እስከ መጨረሻ አዳምጠህ እንድትጠቀምበት ፈለኩኝ አንዲት ግለሰብ ቤተሰቦቿን አታውቅም ነገር ግን አሳዳጊዎች አሏት ያሳደጓትም ገና በልጅነቷ የሆነ ቦታ ላይ ተጥላ ተገኝታ ነው ለዛ አሳዳጊ ወላጆቿ ታዲያ እሷን ሲያገኟት በጣም ደስ አላቸው ልጅ አልነበራቸውም ከዛም ቤተሰብ ጋርም ቀላቀሏት እንደ ቤተሰብም አሳደጓት መጨረሻ ላይ በጣም ውበቷ የሚገርም ነበር አካባቢ ላይ የሷን ውበት ያየ ሁሉ ይደነቅባት ነበር በውበቷ የተነሳ ብዙ ሰዎች መምጣት ጀመሩ እዚህ መሃል ታዲያ በጣም ሀብታም የሚባሉ ቤተሰቦች አዩት ተመለከቷት እነሱም ለልጆቻቸው አጫዋት ከዛ በኋላ እሷ እንቢ ማለትን አልቻለችም ምክንያቱም ገንዘብ አላቸው እዛ አካባቢ ላይ ታዋቂዎች ናቸው በገንዘባቸውና በእውቅናቸው ተጠቅመው እሺ እንድትል አደረጓት ከዛ በፊት እንቢ ያለች ነበር የተቀመጠችው በመጨረሻ ግን እዛ ቤት ውስጥ እንድትገባ ግድ ሆነባት ማለት ነው እዛ ቤት ውስጥም ገባች ከገባች በኋላ ባሏ ይወዳት ነበር ቤተሰቦቿ ግን ይጠሏታል በጣም ታምራለች ከነሱ በላይ ውበት አላት እነሱ በላይ መታየቷን ግን አልፈለጉም እህቶቹ በጣም ይጠሏታል እንዲሁም ያንቋሽሿታል ይሰድቧታል እንዲሁም ደግሞ ዝቅ አድርገው ይመለከቷት ነበር በዛ ሰዓት ታዲያ ባሏ በጣም ስለሚወዳት ተወሰነ ጊዜ ሊከላከልላት ቻለ ነገር ግን ቤተሰቦቹ ተጽዕኖ ፈጠሩበትና እሱም እንደነሱ ሊሆን ተገደደ ጊዜ ነበር የሚያሰቃዩት የበላይነት እንዳይሰማት ያደርጓታል ሁሌም እንዲገርፋትና እንዲያመናጭቃት ያደርጉታል ቤተሰቦቹ ድንገት አንድ እንግዳ እነሱ ቤት ቢገባና ትኩረቱን ወደሷ ቢያደርግ እህቶች በጣም ይቀናሉ ተራ በተራም ይሰድቧታል እዛ አካባቢ ብቅ እንዳትልም ያደርጓታል ታዲያ ወደ ማታ አመሻሽ ሰዓት ላይ ደግሞ እሷን እንዲደበድባት ባልየው ያደርጋሉ ሰው እንዳይመለከታትና ከነሱ በላይ ሆና እንዳትታይ ያደርጓታል በዚህ ሰዓት አላህ የሰጣትን ውበት እንኳን ተጠቅማ እንዳትኖር በማድረግ በጣም እያሰቃዩት ባሉበት ሰዓት የሆነ ሰዓት ላይ ባሏን በስሙ ስትጠራው እንዴት እንደኛ ቤተሰብ ባልሽን በስሙ ትጠሪዋለሽ እኛኮ ቤተሰቡ ስለሆነ ነው እንደዚህ የምንጠራው አንቺኮ እንደዚህ ልትጠሪ አይገባሽም አንቺ ማን እንደወለደሽ ማትታወቅ ይሆንሽ ዘርሽ ማይታወቅ ይሆንሽ እያሉ በጣም ያንቋሽሿት ነበር ሁሉ ጊዜ ነበር የምታለቅሰው ሁሉ ጊዜ ነበር የምታዝነው ሐዘኗን ምንም ቦታ ሳይሰጡት የባሰ ሐዘኗን እንዲጨመርባት ለማድረግ ደግሞ እናት አባቶቹ በጣም ሽማግሌ አሮጊት ስለሆኑ እነሱን እንድትखाድም ቁጭ ብላ ያደርጓታል ፍጹም እሷ የፈለገችው ነገር አይደረግም እሷ የፈለገችውን እንድታደርግም አይፈቅዱላትም ይህ ነገር እየሆነ ባለበት ሰዓት የሆነ ሰዓት ላይ እንግዶች መጡና እንግዶችን እንድታስተናግድ አደረጓት በዚህ ሰዓት እንግዶችን ስታስተናግድ ሁሉም እንግዶች ትኩረታቸው እሷ ላይ ያረፈ እነሱ ራሳቸው አዘዋት እዛ ክላስ እንድትገባ አድርገው እንደገና ደግሞ እሷን እንደ ጥፋተኛ በማድረግ ባልየውን እንዲደበድባት አደረጉ በዚህ ሰዓት በጣም ተናደደች ተበሳጨች ከቤትም ጠፋች 2 ቀን ያክል በፊት የተገኘችበት ቦታ እያለቀሰች ጊዜዋን አሳለፈች በዚህ ሰዓት የከተማው ንጉስ እዛ አካባቢ ላይ እየዞረ ባለበት ሰዓት እየቃኘ ባለበት ሰዓት እሷን ተመለከታት በሚመለከታት ሰዓትም በልጅነት የጠፋችበትን ልጁን መሰለችውና ጠጋ ብሎ ሊያናገራት ግድ ሆነበት ያናገራት ባለበት ሰዓት ሁሉንም ችግር ልትነግረው አልፈለገችም ምክንያቱም ማንንም ቤተሰብ የለኝም ብላ ነው የምታስበው ንጉሱ ግን በቀላሉ ሊተዋት አልፈለገም ለምንድነው ብቻሽን እዚህ የምታዝኚው ለምንድነው የምታለቅሽው ብቸኛ የሆንሽውስ ለምንድነው በማለት ይጠይቃታል እሷ ግን እኔ ችግሬን ሁሉ የምናገረው ለአላህ ብቻ ነው ማንንም ሰው የለኝም እዚህ ምድር ላይ በማለት ነበር መልስ የምትሰጠው ነገር ግን እሱም አስገደዳት እንድትናገር አደረጋት በምትናገር ሰዓት እያንዳንዱ ንግግር በፊት ከጠፋችበት ልጁ ጋር የተመሳሰለ የሆነ ንግግር ነው የጠፋችው መቼ እንደሆነ ሁሉ ያስታውሳል እሱም ደነገጠ ከጊዜያት በኋላ እንዴት እዚህ ቦታ ላገኘሽ ቻልኩኝ በማለት ጠይቃታል አንተ ማነህ ግን ስትለው አባትሽ ነኝ ይላታል አባትሽ ነኝ ጥዬሽም የጠፋሁት እዚችው ቦታ ላይ ነበረ በሰዓቱ ጦርነት ተከፍቶ እኔ አንቺን ከኋላ አስቀርቼሽ ወደ ጦርነቱ ልጋፈጥ ሄጄ ነበረ እንዲሁም በሰዓቱ እኔ ተራ ሰው ነበርኩኝ ጦርነት ውስጥ ተጋፍጬ ጦርነትን አሸንፈን ስንመለስ ግን እዚህ ቦታ አንቺን አጣሁሽ ይሁልሽ በየዕለቱ እየመጣው ፈልግሻለሁ ዛሬም ልፈልግሽ ስመጣ ነው አንቺን እዚህ ቦታ ያገኘውሽ በማለት ይነግራታል ከዛ ደነገጠች ስትመለከተው የሆነ ባለስልጣን ነው ግርማ ሞገስ ያለው ሰው ነው እንደዚህ አይነት ቤተሰብ ይኖረኛል ብላ አስባም አታውቅም በፍጹም ነገር ግን እሱ አባቷ ሆኖ ተገኘ ታዲያ በታሪኳ መካከል ያጫወተችው አንድ አለ ያም ትዳር ይዤ ቤተሰቦቹ በጣም ይጠሉኛል እሱ ግን ይወደኝ ነበር እነሱ ግን እኔን ስለሚጠሉኝ በእነሱ ምክንያት እሱም እንዲጠላኝ ተደርጓል ስለዚህ እዛ ቤት መመለስ በጣም እየከበደኝ ያለው ነገር ግን የባል ሐቅ ስላለብኝ ደግሞ እንዴት ብዬ ከዛ ቤት መውጣት እንዳለብኝ እያሰብኩ ነው እነሱ ሁሌም ትክክል ናቸው እኔ ሁሌም ጥፋተኛ ነኝ እኔ ትክክል ነኝ ብዬ እንኳን ልማገት ብሞክር አካባቢ ላይ ተሰሚነት ያላቸው እነሱ ናቸው ስለዚህ ወደዛ ቤት መሄድ በጣም እየቀፈፈኝና እየፈራሁ ነው ያለውት በማለት አጫውታው ነበር በታሪኳ ውስጥ እሱም ይሄን አስታወሰና በይተነሽ ወደዛ ቤት እንድትሄጂ ይፈልጋለሁ ይላታል ለምንድን ብላ ስታጫውተው እኔ በኋላ እመጣለሁኝ አንቺ መጀመሪያ ሂጂ ለምን ቆየሽ ለምን ቀረሽ ቢሉሽ ቤተሰቦቼን ዘይሬ መጥቼ ነው አሁን ቤተሰቦቼ
ቤተሰቦቼ ወላጆቼ ይመጣሉ ብለሽ ንገሪያቸው፣ ወላጅ እንዳለሽም ንገሪያቸው በማለት ይነግራታል ይህ ባለስልጣን። እሷም ቀጥ ብላ ወደዛ ቤት ገባች በኋላ 2 ቀን አድራ ስለነበረ በጣም ጮሁባት። ምን ያክል ልክስክስ ብትሆኚ ነው አንቺ ዘረቢስ የሆንሽ ሴት፣ እንዴት ነው ውጭ የምታድሪው 2 ቀን በማለት ያናግሯታል። እሷ ግን አንድ ንግግር ነበር የምትናገረው፣ ቤተሰቦቼ ይመጣሉ እነሱ አቀባበል አድርጉ በማለት ብቻ ነበር የምትናገረው። ነገር ግን እነሱ በፍጹም ቦታ አልሰጡትም ነበር ንግግሯን። ምናልባት አሳዳጊሽን ከሆነ እሱ ድጋሚ ወደዚህ እንዳይመጣ አስጠንቅቀነዋል፣ ደሞም አይመጣም፣ ቤተሰብ ደግሞ የለሽም፣ ስለዚህ አንቺ ዘረቢስ የሆንሽ እያሉ እዛ ከዚህ ገፈትሯታል። ባልየውም እንዲገርፋት አደረጉ። እሱም ሊገርፋት ሲል ጫፌን እንዳትነካኝ ባክህ፣ በኋላ የምትጸጸትበት ነገር አታድርግ፣ የስከዛሬውን ይቅር ልልህ እችላለሁ፣ አሁኑን ግን ላስቀጣህ እችላለሁ በማለት ትነግረዋለች። ነገር ግን እሱ ችላ በማለት ንግግሩን በጥፊ ይሰነዝርባታል። ባክህ እንዳትደግመው፣ ቤተሰቦቼ እናት አባቶቼ እየመጡ ነው እያልኩህ ነው በማለት ስትነግረው እሱም ደንገጥ አለና ምን እያልሽ ነው? ዝም ብለሽ መናገር ጀመርሽ እንዴ? በማለት ዝም ብሎ ቁጭ ብሎ ሊያጫውታት ሞከረ። አዎ ቤተሰቦች አሉኝ፣ ቤተሰቦቼ ይመጣሉ፣ ሲመጡ የምትጸጸትበትን ነገር እንድታደርግ አልፈልግም። አንተ ቤተሰቦችህ መጀመሪያውንም ስለማይወዱኝ እነሱ ጋር አብሬ ስለማልኖር ችግር የለውም፣ አንተን ግን ስለምፈልግህና ስለምወድህ ምንም ነገር እንድታደርግ አልፈልግም እባክህ በማለት ትለምነዋለች። እሱም ተረጋግቶ ተቀመጠ። በዚህ ሰዓት ነበር ያ ንጉስ በጣም በሚገርም ሁኔታ አጃቢዎችን ይዞ አካባቢውን የሚያጥለቀልቅ የሆነ ሰራዊትን ይዞ ዛ ቤት የገባው። ዛ ቤት የገባበት ምክንያት ደግሞ አንዲት በፊት የጠፋችበትን ልጁን ለመዘየርና የሷን ባል ቤተሰቦች ለመዘየር እንደመጣ ግልጽ ነው። በዚህ ሰዓት ሁሉም ሰዎች ተመለከቱ። አንድ ተራ የሆነ ቤተሰብ ውስጥ የሀገር ንጉስ የሆነ ሰው እንዴት ዝም ብሎ ይገባል በማለት ሁሉም ዳርዳር ይዘው ይመለከታሉ። በዚህ ሰዓት ሁሉም ቦታቸውን ይዘው በተቀመጡበት ሰዓት ላይ ልጄን ወደኔ አምጡልኝ በማለት ይናገራል ንጉሱ። ከዛም ልጅቱ ቀጥ ብላ ወደሱ ትመጣለች። አንቺ አባትሽ ይሄ ነው እንዴ በማለት ይጠይቋታል። አዎ አባቴ ይሄ ነው፣ የሀገር ገዢ የሆነ የሀገር ንጉስ የሆነ አባቴ ነው በማለት ትናገራለች። በዚህ ሰዓት በጣም አፈሩ። በፊት ሲሰሩት በነበረው ሁሉ አፍረው ጸጥ አሉ። የሚገቡበት ጠፋቸው። ሁሉንም ነገር ማድረግ እንደሚችል ያውቃሉ። ያሉት ደግሞ እሱ ፊት ነው። መሮጥም ማምለጥም አይችሉም። ቅርታ ለመጠየቅም አይመችም ቦታው። በጣም ብዙ ሰዎች ተሰብስበዋል። የአካባቢው ሰዎች ሁሉ የሚያውቋቸውም የማያውቋቸውም ሰዎች ንጉሱ ስለመጣና ንጉሱን እያዩ እየተመለከቱ ተገርመዋል። ሁሉም ሰዎች እዛ ቦታ ላይ ሊፈጠር የሚችል ምንም ነገር የለም። ታዲያ እያንዳንዱን ንግግር እንዲናገሩ አደረጋቸው ንጉሱ። ሁሉንም ንግግር ከተናገሩ በኋላ መጨረሻ ላይ እሱም ውሳኔውን ወሰነ። ይህንን ትዳር ትፈልጊዋለሽ እንዴ ልጄ በማለት በክብር ይጠይቃታል። እሷም አዎ ባሌን እፈልገዋለሁ፣ ነገር ግን እሱ ተጽዕኖ ስላለበት የቤተሰቦቹ ተጽዕኖ ከነሱ ራቅ አድርጎ ሊያኖረኝ የሚችል ከሆነ ትዳሬን እፈልገዋለሁ በማለት ተናገረች። በዚህ ሰዓት ንጉሱ ወደ ባልየው ዞራልና እንዴት ነው ጥፋት አልጠፋም ብለህ ታስባለህ እንዴ ብሎ ሲጠይቀው አዎ ንጉስ ሆይ ሁሉም ጥፋቶች የኛ ናቸው፣ ይቅርታ ብንጠይቅም ሊያካክስ አይችልም፣ ስለዚህ የኔ ባለጌ የሆኑ ቤተሰቦቼን ርቄ ልሄድ እገደዳለሁ፣ ይህ ለኔ ቅጣቴ ነው የሚሆነው፣ እንዲሁም ያንተን ልጅ ደግሞ እንደፈለገች አድርጌ አንቀባርሬ አኖራለሁ፣ ይህ ደግሞ ለሷ ካሳ ነው የሚሆነው በማለት ይናገራል ይህ ባል። ከዛም ንጉሱ ንግግሩን አስከተለ። ከዚህ በኋላ በልጄ ላይ ምንም ጉዳት ሲደርስባት ብመለከት የሚደርስብህ ችግር የተወለድክበትን ቀን ሙሉ የሚያስረሳ ይሆናል። ስለዚህ እዚህ ላይ አትኩሮት ሰጥቼ ልነግርህ የምፈልገው ልጄን በጣም ነው መወዳት፣ እፈልጋታለሁ፣ እንዲሁም ብዙ ጊዜ ርቃኝ ኑራ ላንተም ሰጠህ የሷ ፍላጎት ስለሆነ ነው። ካልሆነ ግን በጣም የሚወዳት አባት እንዳለና እንዲሁም ምንም ነገር ሊያደርግላት የሚችል አባት እንዳለ እያሰብክ በየዕለቱ እሷን ልትኻድማት ይገባሃል በማለት ንግግሩን አራመደ። በመጨረሻም ልላችሁ የምፈልገው ነገር እዚህ ምድር ላይ ምንም ያክል ብታጣ ልታገኝ እንደምትችል ተስፋ ማድረግ ይኖርብሃል። ምንም ያክል ብታገኝ ደግሞ የሆነ ሰዓት እንደምታጣው ያንን ነገርም ማወቅ ይኖርብሃል። አንተ ቀኑንና ብርሃኑን ተማምነህ በእነሱ ላይ ምንም ችግር እንዳትፈጥር። የጨለማው መምጫ ቅርብ ሊሆን ስለሚችል ለብዙዎች ጠቃሚ ሊሆን ስለሚችል ሼር ማድረግም እንዳትረሳ። ሰላሙ አለይኩም።